የህወሓት መሪዎች ተው፣ በፓርላማ ተው ተብላችኋል። ይቅርባችሁ ተብላችኋል። ያለፈው ኢትዮጵያንም ጎርቷል። ያለፈው ትግራይንም አድቅቋል። ያለፈው ኪሳራ እንጂ የተገኘበት ትርፍና ብልጽግና የለም ተብሎ ተነግሯል። እኛም ይህን እንመክራለን። ተው እያልናችሁ ሰሜን ዕዝ መታችሁ። ከዛ በኋላ መከራ ወረደ። ተው እያልናችሁ ብለናችሁ ትግራይን ለቀንላችሁ ወጣን። ተከክትላችሁ መጣችሁ። መከራ ወረደባችሁ። ይበቃል፣ አሁን ወደ ድርድር ተመለሱ አልናችሁ። ከሰሜን ሸዋ ትግራይ ከገባችሁ በኋላ አሻፈረን ብላችሁ 12 አርሚ ገንብታችሁ እንደገና ሶስተኛ ዙር ስህተት ሰራችሁ። በሱ ደግሞ ተቀጥቅጣችሁ ፕሪቶሪያ ሄዳችሁ ከፕሪቶሪያ ከተመለሳችሁ በኋላ በስምምነቱ መሰረት ስምምነቱን መተግበር አለባችሁ። የደበቃችሁትን ታንክና መድፍ ማስረከብ አለባችሁ። ኢትዮጵያ ውስጥ ታንክና መድፍ የታጠቀ ክልል የለም። ትግራይ የፌዴሬሽን አካል ነው። ትግራይ ታንክና መድፍ መታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር ሕገ መንግሥት አለ። በዛ ሂዱ። ታንኩና መድፉን አስረክቡ። አየር መቃወሚያውን አስረክቡ። ባለፈው ያስረከባችሁት አለ። ይሄን ግን ደብቃችሁ ነው የቆያችሁ። አሁን ብቅ እያረጋችሁት ነው። አስረክቡ። በፕሪቶሪያ ስምምነት መሰረት አስረክቡ። ወደ ዲዲአር ግቡ። የሰበሰባችሁትን ታጣቂ ፕሪቶሪያ ወደ ዲዲአር እንዲገባ ስለሚያዝ አስገቡ። ተፈናቃይ እንዲመለስ ተባበሩ። ግፊት አርጉ። ማዣ አታርጉ። እየወጣችሁ ደግሞ በሚዲያ አትደንፉ። ደንፍታችሁ የመጣችሁት ውጤት የለም ኪሳራ በስተቀር። ስለዚህ ምክር ስሙ፣ አቁሙ፣ ወደ ሰላም ተመለሱ። ትግራይን አብረን እንገንባ፣ ትግራይን አብረን እንጠብቅ፣ የትግራይ ሕዝብ እፎይታ ያግኝ። ምክር ነው የምንሰጣችሁ። ሰሞኑን ወጣችሁ እንደደነፋችሁት አንደነፋም።